መጀመሪያ ጥያቄ ነው ማነሳው በተለይ ለጋምቤላ ክልል መንግስት በጋምቤላ የሚሰሩ የፌደራል ጸጥታ አካላት በተለይ የደህንነት ሰዎች እዛው እንዳላችሁ አውቃለሁ። በየቀኑ የንጹሃን ደም እየፈሰሰ ይገኛል። ብዙ ሰዎች ህይወታቸው አጥቷል። በጋምቤላና በኢታንግ ወረዳዎች መንገድ ላይ በብዛት አንድ ብሔር ነው በማንነት የተገደለ ያለው። ሞት እንዴት ነው የምናስቆመው? ምክንያቱም የሞተ ያለው የልጆች እናቶች ናቸው፣ የልጆች አባቶች ናቸው፣ ህፃናቶች ናቸው፣ የልጆች ታላቅ ወንድሞች ናቸው፣ የልጆች ታላቅ እህቶች ናቸው የሞቱ ያለው። እነዚህ ሰዎች ሲሞቱ ከስራቸው ያሉ ሰዎች ይጎዳሉ። ቀጥታ ያን ቤተሰብ እንደተገደለ ብለን መውሰድ እንችላለን። ምክንያቱም አንዱ የልጆች አባት ሲገደል አሁን ለምሳሌ ትላንትና በነበረው ጥቃት ባልና ሚስት ነው የተገደሉ በአንድ መኪና ውስጥ ከሌሎች ጋር የተገደሉት። አሁን በጋምቤላ ወረዳ ብቻ ቢያንስ ወደ 2 አምቡላንስ ወይ 3 አምቡላንስ ጥቃት ደርሶባቸዋል። ከኦሞድ ጁሉ ጊዜ እስከ ወይዘሮ አለሚቱ ጊዜ ፐብሊክ ትራንስፖርት የህዝብ ማመላለሻ አውቶቡሶች ሳንደምር እነሱም ብቻ አምቡላንስ በአገራችንና በዓለም አቀፍ ደረጃ እንደምናውቀው የህመምተኞች የሚመላለስበት መኪና አምቡላንስ አይጠቃም ኖር ነው። ግን በጋምቤላ ደረጃ ያልተፈጸመ ነገር የለም። አምቡላንሶች ላይ ጥቃት ደርሷል። ለሕክምና መንገድ ላይ የነበሩ ሰዎች የተገደሉ ሰዎች ብዙ ናቸው። ጋምቤላ ወረዳ ብቻ በጸጥታ ችግር ምክንያት በውልድ ላይ የሚሞቱ ሰዎች አሉ። ሪፈር ተጽፎላቸው ከወረዳ ተነስተው መንገድ ላይ ጋምቤላ ወረዳ ላይ መንገድ ስለሚዘጋ በዛው ብዙ ሴቶች ሞተዋል በውልድ ጊዜ። ስለዚህ የጋምቤላ ወረዳ ጉዳይ እንዴት ነው የምናየው? የሰው ህይወትና ተርፍ ሞት ይብቃ። ጋምቤላ ወረዳ የሽፍታዎች መናሪያ ሆነ። የጋምቤላ ወረዳ ዋና አስተዳዳሪ ሳይቀር ሽፍታ ነው። የክልሉ ፖሊስ ኮሚሽነር ሽፍታ ነው። የጋምቤላ ክልል መንግስት ኮሙኒኬሽን ቢሮ ሽፍታ ነው። እኔ እንደዚህ ሽፍታ የሚል ቃል የተጠቀምኩት ዝም ብዬ አይደለም፣ በማየውና በሚሰማው የጋምቤላ ፖሊስ ኮሚሽን ሽፍታ ነው ብዬ የፈረጀውበት ምክንያት በመጽፋቸው ጽፎች ናቸው። አኝዋ ሲገደል ብቻ ነው ዝርዝር የሆነ ሪፖርት የሚያቀርበው። የሞተ ሰው ስም ይጠቅሰው። በተለይ ከትላንትና ወዲያ በመጀመሪያ ጊዜ ወይዘሮ አለሚቱ ስልጣን ከያዙ ጊዜ ጀምሮ በመጀመሪያ ጊዜ ንጹሃን አኝዋኮች ላይ ጥቃት ደረሰ። ታርፓሚ የሚባል አካባቢ አንድ ሞተና አንዱ ተጎዳ። እነሱን ስም ዝርዝር በምንጠይቀው መንገድ ሪፖርት አደረገ። ግን ኑወርና ሌሎች አሁን ለምሳሌ ባለኝ መረጃ ኑወርና ሌሎች ኢትዮጵያውያን ወደ 56 ይሆናሉ የተገደሉ ወይዘሮ አለሚቱ ስልጣን ከያዙበት ጊዜ ጀምሮ ገዳዮች ከአኝዋ ማህበረሰብ የመጡ ናቸው። ግን አልታሰሩም እስካሁን። አንዳንድ ሪፖርት ሲያቀርብ ዝርዝር ያልሆነ ውሸት የሞላበት የጋምቤላ መንግስት ሚዲያ ተመሳሳይ ነገር ነው የሚያደርገው።
ጋምቤላ ወረዳ ስም ራሱ እንዳይጠቀስ ብሎ ሪፖርት የሚያደርጉበት ሁኔታ አለ። በቅርብ ከአንድ ሳምንት በፊት መገለጫ አውጥቶ ሚዲያ ላይ ወጥቶ ብሔርና ብሔር እንዲጋጭ የሚያደርጉ ሰዎች ብሎ ማስጠንቀቂያ ያስተላለፈበት ሁኔታ አለ። ነገር ግን በየመንገዱ ንጹሃን ዜጎች፣ ልጆች፣ ህፃናት የሚገደሉ ሰዎች ላይ ምንም ማስጠንቀቂያ አላወጣም። ምክንያቱም አጋሮቻቸው ስለሆኑ። ስለዚህ ለአቦል ወረዳ ለጋምቤላ ከተማ ለጋምቤላ ወረዳ ምንድነው ምን አይነት መፍትሄ ነው የሚያስፈልገው? ኑዌር ማህበረሰብ እንደ ብሔረሰብ የራሱ እርምጃ ይውሰድ። ምክንያቱም በዛው መንገድ መንቀሳቀስ አልቻለም። የሞቱ ነው ያለ በየለቱ። ለምንድነው ችግሩ ሳይባባስ ማን ቆጣጠረው? አቦል ከዚህ በፊት የጋምቤላ ክልል ዋና ከተማ ወረዳ ነበረች። በጋምቤላ ከተማ ስር የምትገኝ ወረዳ ነበረች። ከዛ በነበረውን የብሔርተኝነትን አመለካከትና አንድ ብሔርን የማበልጸግ ስራ ከጋምቤላ ከተማ ስር እንዲወጣ ተደርጎ ራሱ እንዲችል የተደረገበት ሁኔታ አለ። በዛው ደግሞ የሽፍታዎችን መኖሪያ ሆነ። ምንድነው የተደረገ? ያኔ ኑዌር ማህበረሰብ ሲኖሩባቸው የነበሩ አካባቢዎች ኑዌር ማህበረሰብ እንዲፈናቀል የተደረገበት ሁኔታ አለ። ወጮም አሁን ሰው በየጊዜው የሚገደልበት አካባቢ ኑዌር ማህበረሰብ ይኖር ነበር። እዛ አካባቢ ለሽፍታዎች ምቹ ሁኔታ ለመፍጠር ኡሞዶባን ዜጎች ከቀያቸው እንዲፈናቀሉ አድርጓል። በተመሳሳይም ኢታንግሊ ወረዳ ላይ ምንድነው ተውኳድ የሚባል መንደር እንዲፈናቀል ተደርጓል። በቃ ህዝብ ከዛ እንዲወጣ። አሁን ኢታንግሊ ላይ ጥቃት የሚያደርሱ ሽፍታዎች እዛው አካባቢ ነው የሚንቀሳቀሱ፣ እዛው ነው የሚደበቁ። ለዛ ነው አሁን እነዚህ ሽፍታዎች ኑዌር መንደር የሚባለው በጋምቤላ ከተማ ውስጥ ያለው እንዲነሳ የሚያደርጉት ለዛ ነው። አሁንም የክልሉ ርዕሰ መስተዳድር እየጣሩ ነው ያን መንደር እንዲፈረስ። ምክንያቱም ሌላ ተጨማሪ ቦታ ምቹ ሁኔታ ላይ ሽፍቶች ለመፍጠር። ስለዚህ አንድ መሪ የራሱ ከመጣበትና ምንድነው የአንዱ ክልል ወይ አንድ ሀገር መሪ ከትውልዱ ቦታ ተሰምነት ካላገኘ የሚናገረው ነገር ወይም ማህበረሰቡን ወንጀለኞች ማወጣለት ከሆነ ወይ ማወጣላት ከሆነ ምንድነው የሚያመለክተው? እውነት እንነጋገር። ለምሳሌ እንውሰድ። ጠቅላይ ሚኒስትር ዶክተር አብይ የበሻሻ ሰው ነው። ከዛው ነው የተወለደ። የጅማ ሰው ማለት እንችላለን። በአንጻሩ እውነት ለመናገር በኦሮሚያ ክልል ውስጥ አንደኛ ሰላማዊ አካባቢ ጅማ ነው። ኦሮሚያም በተመሳሳይ በኦሮሚያ ውስጥ የሚንቀሳቀሱ ሰዎች ለይቶ ኦነግ ሸኔ ነው ብሎ ፈረጃቸውና ከነሱ ጋር የተዋጋ ነው ያለ። ግን የጋምቤላ የተለየ ነው። ገዳዩ ማን እንደሆነ አይወጣም። የክልሉ ርዕሰ መስተዳድር አትናገርም። ስም አወጣላቸውም ማንነቱ ያልታወቁ ግለሰቦች ነው ተብሎ ሪፖርት የሚደረገው ብዙ ጊዜ። ነገር ግን ማንነታቸው ያልታወቁ ግለሰቦች በአኛዋ ዞን ውስጥ ነው የሚንቀሳቀሱ እና አንድ ብሔር ብቻ ነው ጥቃት ላይ የሚያደርሱ በተጨማሪ ሌሎች ኢትዮጵያውያን ላይ ግን አኛዋ ማህበረሰብ ላይ ጥቃት አያደርስም። እውነት ለመናገር ብዙ ጊዜ ተናግሬያለሁ። አኛዋ ሙራን ወይ አኛዋ ተውላጆች ክልሉ መምራት አይችሉም። እኔ እኮ ዝም ብዬ ከብሔርተኝነት የተነሳው አይደለም። ይቅርታ አድርጉልኝ፣ መናገር ስላለብኝ ነው። ህዝቦችን አልቋል። ሰው ከመጠን በላይ ሞተ። መጠቀም የነበረብን ጊዜና ሀብት እኮ አልተጠቀምንበትም በእነዚህ ሰዎችን ምክንያት። በጋምቤላ ክልል ውስጥ እኮ ያልተፈጸመ ወንጀል የለም። እውነት ለመናገር የዩኤን መኪና በዓለም አቀፍ ደረጃ የሚከበረው ድርጅት በዩኤን መኪና ላይ ጥቃት ደረሰ። በተመሳሳይ ቡድን የሚከበሩ የዩኤን የሃይማኖት ተቋም እና አምቡላንስ ላይ ጥቃት ደርሷል በተመሳሳይ ሰዎች።
እና በጋይነን የሚባለው ድርጅት በሚሰጠው መመሪያ በአኛዋ ማህበረሰብ ውስጥ ባህል የሆነበት ሁኔታ አለ። አኛዋ ሌላ ብሔር ከገደለ አይጋለጥም። ኖር ነው። ካጋለጥክ ትገደላለህ።